የፊልሙ ታሪክ የሚጀምረው ኦጉር የተባለ ወጣት የ18ኛ ዓመት የልደት በዓሉን እያሳየን ነው። በዚህ ነገር ኦጉር 18 ዓመት እንደሞላው እንረዳለን። በባህሪው በጣም የተቀማጠለና ኃላፊነት የማይሰማው ወጣት እንደሆነም እናያለን። በመቀጠል ኤሊፍ የተባለች ቆንጆ ወጣት እናውቃለን። ወደ ኦጉር ጋር እየሄደች እያለ እናያታለን። እሱን ለማግኘት በጣም እንደጓጓች በፊቷ ላይ ይታያል። ይህም የሆነው ከረጅም ጊዜ ጀምሮ ስለምታውቀው ነው። በማግስቱ የቤተሰቡ ጠበቃ መጥቶ ኦጉርን ያነጋግረዋል። ትላንት በልደቱ ቀን ሰክሮ እያለ በጋዜጠኞች ፎቶ እንደተነሳም ይነግረዋል። አያቱ ለዓመታት የገነባውን የድርጅት ስም ስለሚያጠፋ ባህሪውን እንዲያስተካክል ቢመክረውም ኦጉር ግን ለንግግሩ ግድ ሳይሰጠው ያፌዝበታል። ከዚያም ጠበቃው የአያቱን ኑዛዜ ለማንበብ ከ2 ሰዓት በኋላ ኩባንያ ውስጥ ስብሰባ እንደሚኖር ይነግረዋል። የአያቱ ፍላጎት የነበረው ኑዛዜው የሚከፈተው የልጅ ልጁ 18 ዓመት ሲሞላው እንደሆነም እንረዳለን። ከጥቂት ሰዓታት በኋላ ኤሊፍ ኦጉር ወደሚኖርበት ሆቴል ትደርሳለች። ጠረጴዛ ላይ ለብቻው ተቀምጦ ስታገኘው ፈገግ ብላ ፊት ለፊቱ ትቆማለች። ኦጉር ግን ማነሽ ምን ትፈልጊያለሽ ብሎ ሲጠይቃት ኤሊፍ ትደነግጣለች። ምክንያቱም ሊያስታውሳት አልቻለም። ትንሽ ነገር ላናግር ፈልጌ ነበር ስትለው ኦጉር በትዕቢት ተሞልቶ እኔን ለማወቅ የሚፈልጉ ብዙ ሴቶች አሉ በማለት ከመለሰላት በኋላ በፌስቡክ የደጋፊዎች ገጹ መልእክት እንድትተውለትና ጊዜ ሲኖረው አይቶ እንደሚመልስላት ይነግራታል። ኤሊፍ በዚህ ንግግሩ በጣም አዝና ተከፍታ ትታው ትሄዳለች። ከጥቂት ቆይታ በኋላ ኦጉር በኩባንያው ስብሰባ ላይ ይገኛል። ጠበቃው የአያቱን ኑዛዜ እንዲህ ሲል ያነብለታል። ኦጉር ያለበትን የግል ትምህርት ቤት ትቶ በምትኩ በአንዲት ትንሽ መንደር በሚገኝ የመንግስት ትምህርት ቤት መማር አለበት። ውርሱን ለመረከብ ደግሞ ከዚህ የመንግስት ትምህርት ቤት ተመርቆ የምስክር ወረቀቱን ማምጣት ይኖርበታል። በዚህ ጊዜ መኪኖቹ በሙሉ ይታገዳሉ። የባንክ ካርዶቹን እንዳይጠቀምባቸው ይደረጋል። ለአስፈላጊ ወጪዎችና ለኑሮ ይረዳው ዘንድ በየወሩ 1200 ሊሬ ብቻ ይፈቀድለታል። ኦጉር በንዛዜው ተቆጥቶ ተግባራዊ እንደማያደርገው ለጠበቃው ይነግረዋል። ጠበቃው ግን ኑዛዜውን ካልፈጸመ ውርሱ በሙሉ ለበጎ አድራጎት ድርጅቶች እንደሚሰጥና ለሱ የሚተርፈው 1% ብቻ እንደሆነ ያስረዳዋል። ኦጉር በቁጣው ጠበቃውና የኩባንያውን ሰራተኞች ከስራ እንደሚያባረራቸው ቢዝትም ጠበቃው ግን ውርሱን ገና ስላልተረከበ ሰራተኞችን የማባረር መብት እንደሌለው ይነግረዋል። በዚህ የተናደደው ኦጉር የአያቱን ፎቶ እያየ ውርሱን እንደተረከብ ሁሉንም ነገር አባክነዋለሁ እያለ ይዝታል። ከዚያም ወደ አዲሷ መንደር እንዲያደርሰው ወደ ሹፌሩ ይደውላል። ነገር ግን ጠበቃው የኩባንያው መኪና የመጠቀም መብት እንደሌለው ያስታውሰዋል። ይልቁንም ወራዊ ድጎማውን ሰጥቶት እንደማንኛውም ተራ ሰው በህዝብ ማመላለሻ አውቶቡስ እንዲጓዝ ይነግረዋል። ከዚህ በኋላ ኦጉር ወደ መንደሩ በሚወስደው አውቶቡስ ውስጥ ሆኖ እናየዋለን። ከሁኔታው በጣም እንደተበሳጨና ለእንዲህ አይነቱ ህይወት እንግዳ እንደሆነ ያስታውቃል። ከጥቂት ደቂቃዎች በኋላ መንደሩ ይደርሳል። በአክስት ሳሊያ ምግብ ቤት ፊት ለፊት ሲያልፍ አክስት ሳሊያ አይታው ትገረማለች። ወዲያውኑ ምግብ ቤት ውስጥ አብራት የምትሰራው ኤሊፍን ኦጉር መጥቷል ብላ ትጠራታለች። ኤሊፍ ኦጉርን ስታየው በከፍተኛ ድንጋጤ ራሷን ማዞር ይጀምራታል። ልትወድቅም ትደርሳለች። በመጨረሻም ኦጉር የሚኖርበት ቤት ይደርሳል። ቤቱ በጣም ያረጀና የቆሸሸ በመሆኑ ይደነግጣል። እዛም ቤቱን ሲያዘጋጅለት የነበረው ሰልማን የተባለውን ቤት ጠባቂ ያገኘዋል። ኦጉር ወደ ቤቱ ለመግባት በሩን ሲከፍተው ግን በሩ ተገንጥሎ በላዩ ላይ ይወድቅበታል። በሩ መሬት ላይ ሲወድቅ ኦጉር በንዴት በሰልማን ላይ ይጮሃል። ቤቱን በአዲስ መልክ እንዲያድስለትም ያዘዋል። ከጥቂት ቆይታ በኋላ ኦጉር ምሳ ለመብላት ወደ አክስት ሳሊሃ ምግብ ቤት ይሄዳል። ሂሳብ ሊከፍል ሲል ኤሊፍን እዚያ ያገኛታል። ኦጉር የባንክ ካርዱን ቢሰጣትም ኤሊፍ ካርዱ እንደማይሰራ ትነግረዋለች። ወደ ባንክ ደውላ እንድታረጋግጥ ሲጠይቃት ኤሊፍ ደውላ ካረጋገጠች በኋላ በድንገት ካርዱን መቀስ አውጥታ ትቆራርጠዋለች። ካርዱ አገልግሎቱን ማብቃቱን ትነግረዋለች። ኦጉር በድርጊቷ ደንግጦ ከመሄዱ በፊት ጥፍሮችሽ በጣም ያስጠላሉ፣ ምግብ ቤቱ ስለምትሰሪ ለንጽህናሽ ትኩረት ስጪ በማለት ያሳለቅባታል። ኤሊፍ በዚህ ንግግሩ በጣም ትጎዳለች። ኦጉር የማያውቀው ነገር ቢኖር ጥፍሮቿ እንዲጠቁሩ ያደረገው ህመሟ መሆኑ ነው። በዚሁ ምሽት አክስት ሳሊያ ሌሎች ሰዎች በጥፍሮቿ እንዳይቀልዱባት ኤሊፍን ጥፍሮቿ ላይ ሂና ትቀባታለች። በማግስቱ ኦጉር በመንደሩ ወደሚገኝ አዲሱ ትምህርት ቤት ይሄዳል። ጠበቃው ትምህርት ቤቱ መድረሱን ለማረጋገጥ ይደውልለታል። ኦጉር ግን ጠበቃውን እየሰደበ በህይወቱ ጣልቃ እንዳይገባ ይነግረዋል። በመቀጠልም የትምህርት ቤቱን ርዕሰ መምህር ሊያገኝ ይሄዳል። ርዕሰ መምህሩ ኦጉርን ከረጅም ጊዜ ጀምሮ የሚያውቁት ይመስላል። ኦጉር በትምህርት ቤቱ ርዕሰ መምህር ጆሮ ጌጡን እንዲያወልቅ ሲጠየቅ በድፍረትና በማሾፍ በቀድሞ ትምህርት ቤቴ ጆሮ ጌጥ አደርግ ነበረ፣ ማንም ደግሞ ተቃውሞኝ አያውቅም ይላቸዋል። ርዕሰ መምህሩ ግን እዚያ ያለው ሁኔታ የተለየ ነው፣ ያለው ኢስታንቡል አይደለም፣ ስለዚህ አዲሱን የትምህርት ቤት ደንብ ማክበር አለብህ በማለት ያስጠነቅቁታል። ከዚያም ኦጉር ወደ ክፍል ይገባል። ተማሪዎቹ ሁሉም በአግራሞት ቢመለከቱትም እሱ ግን ችላ በማለት ወደ መጨረሻው ወንበር ሄዶ ይቀመጣል። ከዚያም ትምህርት ቤት እንዴት ሊወጣ እንደሚችል መንገድ ሲያሰላስል አንድ ሐሳብ ይመጣለታል። ከአንድ ተማሪ ጋር ጸብ በመጫር ጉዳዩን ለመጨረስ ያስባል። ከዚህ በኋላ ወደ አንዱ ተማሪ ጠጋ ብሎ ትምህርት ቤት ግቢ ውስጥ እንገናኝ ብሎ ይቀጥረዋል። ተማሪውም እየፈራ ይከተለዋል። ኦጉር ለተማሪው ልጎዳ ፈልጌ አይደለም፣ ነገር ግን ከዚህ ትምህርት ቤት እንድባረር ካንተ ጋር መጣላት አለብኝ። ከዚያም ኦጉር ተማሪው ፊት ላይ በኃይል ይመታዋል።
ተማሪው መልሶ እንዲመታ ቢጠይቀውም ልጁ ግን በጣም ሴንሲቲቭ ስለነበረ ማልቀስ ይጀምራል። ኦጉር በልጁ ምላሽ ይገረማል። በዚያ ምሽት ኦጉር የመታው ልጅ ቤት በመሄድ አባቱን ያገኛቸዋል። ልጃቸውን ስለመታ ይቅርታ ይጠይቅና ህሊናዬ እንዲያርፍና ተገቢውን ቅጣት እንድቀጣ እባክህን በኔ ላይ የቅሬታ ክስ አቅርብ ይለዋል። የልጁ አባት ግን በንግግሩ እየሳቁ ይቅር እንዳለው ይነግረዋል። በመቀጠልም ባለቤቱን ጠርቶ እራት እንድታቀርብለት ያደርጋል። ሁሉም አብረው ይበላሉ። ኦጉር በመንደሩ ሰዎች ቅንነት ይገረማል። ምንም እንኳን ድሆች ቢሆኑም እንደሱ አይነት ባለ ሀብት ሲያገኙ በገንዘብ ሊበዘብዙት አለመሞከራቸው ይገርመዋል። ከራት በኋላ ልጁ ኦጉሩን እስከ ደጃፍ ይሸኘውና ተጨማሪ ምግብና መንገዱ ጨለማ ስለሆነ የሚበራ ባትሪ ይሰጠዋል። ኦጉርም ስላደረገለት ነገር ሁሉ አመስግኖ ጠዋት ስላደረሰበት በደል በድጋሚ ይቅርታ ጠይቆት ይሄዳል። ኦጉር በጨለማው መንገድ ላይ ብቻውን ሲጓዝ በጣም ይፈራል። በዚህ መሃል ኤሊፍ በድንገት ከፊቱ ትመጣና ታስደነግጠዋለች። በድንጋጤውም ትስቅበታለች። እንዳይጠፋም እስከ ቤቱ ድረስ እንደምትሸኘውም ትነግረዋለች። በመንገድ ላይም ሆቴል ውስጥ ለተናገረው መጥፎ ንግግር ይቅርታ ይጠይቃታል። እሷም ይቅር እንዳለችው ትነግረዋለች። በማግስቱ ኦጉር ትምህርት ቤት ሄዶ ርዕሰ መምህሩን ከትምህርት ቤት እንዲያባረሩት ትልቅ ጉቦ ያቀርብላቸዋል። ርዕሰ መምህሩ ግን በድርጊቱ ተቆጥተው ሰዎችን በገንዘብ ልትገዛ አትችልም በማለት ገንዘቡን ይዞ እንዲወጣ ያዙታል። ከትምህርት በኋላ ኦጉር ከጓደኞቹ ጋር አክስት ሳሊሃ ምግብ ቤት ውስጥ ይገናኛል። ርዕሰ መምህሩ ገንዘብ በጣም እያስፈለጋቸው እንኳን ሳይቀበሉት መቅረታቸው እንደገረመው ለጓደኞቹ አወራላቸዋል። በዚህ መሃል ኤሊፍ ወደ ምግብ ቤቱ ትመጣለች። ኦጉር ከሴት ጓደኛው ጋር ሲቀልድ ስታየው በቅናት ትናደዳለች። ኤሊፍ የትዕዛዛቸውን ሂሳብ ለመቀበል ስትሄድ የኦጉር ጓደኛ በምግብ ቤቱና በሰራተኞቹ ላይ ማሾፍ ትጀምራለች። ምግብ ቤቱ አሮጌና ጥራቱ የወረደ ስለሆነ ገንዘብ አይገባችሁም በማለት ትናገራለች። ኦጉር ግን በጓደኛው ንግግር ተናዶ ዝም እንድትል ያደርጋታል። እንዲህ እያለ ቀናት ያልፋሉ። ኦጉር ትምህርት ቤት መቅረት ይጀምራል። ኤሊፍም ሁኔታው በጣም ያሳስባታል። አንድ ቀን ኦጉር መንገድ ላይ ብቻውን ሲጓዝ በአጋጣሚ በአንድ የህፃናት ማሳደጊያ ፊት ለፊት ያልፋል። በዚያም ከእናቱና ከአባቱ ጋር ማሳደጊያው ሲጫወት የነበረው ትዝታ ይታወሰዋል። ወዲያው ግን ትዝታው ተቀይሮ ወላጆቹ የሞቱበትን ያንን አስከፊ መኪና አደጋ ያስታውሳል። ኦጉር እነዚህን ክስተቶች ሲያስታውስ ከፍተኛ የስነ ልቦና ድንጋጤ ይደርስበታል። ሙሉ በሙሉ ይዝለፈለፋል። ምክንያቱም ድርጊቱን ረስቶት ነበረ። በአጋጣሚ ኤሊፍ ታገኘውና ራሱን ስቶ ስለነበረ በፍጥነት ወደ ቤቱ ወስዳ የሞቀ ውሃ መጭመቂያ ታደርግለታለች። ተኝቶም ትተዋዋለች። ከጥቂት ሰዓታት በኋላ ኦጉር ሲነቃ ኤሊፍ ወጥ ቤት ውስጥ ራስ ስታዘጋጅ ያገኛታል። ስላደረገችለት እርዳታ አመስግኗት ሰዎች እኔን ሲረዱኝ በገንዘብ የተለወጠ ነው፣ እንዲህ ያለምንም ክፍያ ሲረዱኝ ግን የመጀመሪያ ነው ይላታል። ኤሊፍ በንግግሩ ትነካለች። በመቀጠልም ራት አብረው እየበሉ እያለ ኤሊፍ ተከታታይ ድራማዎችን ታያለህ ብላ ትጠይቀዋለች። ኦጉር እንደማያይ ይነግራታል። ኤሊፍም አብረው ራት ሲበሉ ያለው ትዕይንት ደስታ የተባለውን የተከታታይ ድራማ እንደሚያስታውሳት ትነግረዋለች። የድራማው ታሪክ አንዲት ሴት ከማታውቀው እንግዳ ሰው ጋር ራት ስትበላ የሚያሳይ ሲሆን ያ ሰው ግን ለገንዘብ ብሎ ሰው የሚገል ነበረ። ነገር ግን አክተሯ ስትታመም ገዳዩ ወደ ደግ ሰው ተለውጦ እስከምትድን ድረስ ከጎኗ ሆኖ የረዳት እሱ ብቻ ነበረ። ኤሊፍ የራሷ ህይወት ታሪክ ከድራማው ጀግኒት ጋር እንደሚመሳሰል ትነግረዋለች። ምክንያቱም በህመሟ ውስጥ ሆናም ህይወትን አጥብቃ ይዛለች። ኦጉር ንግግሯን በደንብ ባይረዳውም ብዙም ትኩረት አይሰጠውም። በመቀጠል ኤሊፍ በትምህርት ቤታቸው የቲያትር ዝግጅት እንዳለ ነግራው አብሯት እንዲሳተፍ ትጠይቀዋለች። ኦጉር ጥያቄዋን ተቀብሎ በማግስቱ አብሯት ወደ ዳይሬክተሩ በመሄድ ስለወከሉት ገጸ ባህሪ ይስማማሉ። ከዳይሬክተሯ ጋር ጨርሰው አብረው እየተጓዙ እያለ የኤሊፍ አክስት ሳሊሃ ምግብ ቤት አብረው ስለነበረችው ሴት ትጠይቀዋለች። ኦጉርም ሴቷ አምላ እንደምትባልና በመካከላቸው ምንም አይነት የፍቅር ግንኙነት የሌለ ተራ ጓደኛሞች መሆናቸውን ይነግራታል። ኤሊፍም ኦጉር ከሷ ጋር ፍቅረኛ ለመሆኑን ስታውቅ ቀለል ይላታል። በተጨማሪ ማምላ በንቀት ስታያት እሱ ስለተከላከለላት ታመሰግነዋለች። በማግስቱ ኤሊፍ ከጓደኞቿ ጋር ለቲያትሩ ልምምድ እያደረገች እያለ ኦጉር እግሩን በጄሶ አስሮ ወደ እነሱ ይገባል። በአደጋ ምክንያት እግሩ ስለተጎዳ በቲያትሩ ላይ መሳተፍ እንደማይችልም ይነግራቸዋል። ኤሊፍ ግን ከቲያትሩ ለመቅረት ሲል እያታለለ እንደሆነ ትረዳለች። በዚህም በጣም ታዝናለች። ወዲያውም ራሷን ስታ ትወድቃለች። ኦጉር በፍጥነት አንስቶ ወደ ሆስፒታል ይወስዳታል። ኤሊፍ ስትነቃ አክስት ሳሊያን ከጎኗ ታገኛታለች። አክስት ሳሊያም ኦጉር በጣም ተጨንቆ ሊጠይቃት ፈልጎ እንደነበረ ትነግራታለች። ኤሊፍ ግን እሱን ማየት እንደማትፈልግ ትገልጻለች። በቀጣዩ ቀን ኦጉር ኤሊፍን አግኝቶ ስላደረገው ነገር ሁሉ ይቅርታ ይጠይቃታል። ይቅርታውን እንድትቀበለውም ስጦታ ይሰጣታል። ኤሊፍም የክፍላቸው ተማሪዎች በፈቃደኝነት የወይራ ፍሬ ለቃሚ ገበሬዎችን ለመርዳት እንደሚሄዱ ነግራው እሱም አብሯት እንዲሄድ ትጠይቀዋለች። ከዚህ በኋላ ኦጉር የወይራ ፍሬ ሲለቅም እናየዋለን። እንዲህ አይነቱ ልፋት ስላልተለማመደ በጣም ይናደዳል። ብቻውን ተቀምጦ ያለ ኤሊፍ የወይራ ፍሬ የተሞላ ከረጢት ስትጎትት ያያታል። በመስጋት እሷን ለመርዳት ይሄድና ከረጢቱን ተቀብሎ ይሸከምላታል። ከዚህ በኋላ ስራቸውን ጨርሰው ወደ ቤታቸው ለመመለስ አብረው መኪና ውስጥ ይገባሉ።
ኦጉር አይኑን ከኤሊፍ ላይ መንቀል ያቅተዋል። በዚህም በሷ ፍቅር እንደወደቀ በግልጽ ይታያል። ምሽት ላይ ኦጉር ወደ ኤሊፍ ስልክ ቢደውልም የምታነሳው አክስት ሳሊሃ ናት። ኤሊፍ በድጋሚ ራሷን ስታ ወደ ሆስፒታል እንደተወሰደች ይነገረዋል። ኦጉርም በከፍተኛ ፍጥነት ወደ ሆስፒታል ይጓዛል። እዛም ከአክስት ሳሊሃ ጋር ተቀምጦ እያለ ምን እንደተፈጠረ ይጠይቃታል። እሷም እያለቀሰች ኤሊፍ ከተወለደች ጀምሮ የልብ ህመም እንዳለባትና እድሜዋ እየጨመረ ሲሄድ ህመሙ እየባሰባት እንደመጣ ትነግረዋለች። ዶክተሮቹም በሙሉ ህመሟ መድኃኒት እንደሌለውና በምድር ላይ ያሏት ቀናት ጥቂት እንደሆኑ እንደነገሯትም ትገልጽለታለች። ኦጉር በሰማው ነገር በጣም ይደነግጣል። የወደዳት ብቸኛዋ ሴት ልትሞት እንደሆነ ሲሰማ ሊቀበለው ይከብደዋል። ሆኖም እስከ መጨረሻው ከጎኗ ሆኖ ሊያበረታታት ይወስናል። በማግስቱ ኤሊፍ ሆስፒታሉ ስትነቃ ኦጉሩን ከጎኗ ታገኘዋለች። እዛ ምን እንደምትሰራ ስትጠይቀው ድና ከሆስፒታል እስክትወጣ ድረስ ከጎኗ እንደሚሆን ይነግራታል። ኤሊፍ በዚህ ጊዜ ስለ ህመሟ እንደተረዳ ታውቃለች። በዚህም በጣም ታዝናለች። በአንድ ወቅት ኦጉር የኤሊፍን ዶክተር በዓለም ላይ የትም ቦታ ለህመሟ የሚሆን መድኃኒት መኖሩን ይጠይቀዋል። ሐኪሙ ግን የኤሊፍ ሁኔታ ምንም አይነት መፍትሄ እንደሌለውና ውጤቱን መቀበል እንዳለባቸው ይነግረዋል። ከጥቂት ጊዜ በኋላ ኤሊፍ ከሆስፒታል ትወጣለች። ከኦጉር ጋር ባህር ዳርቻ ተቀምጠው ያለ ህይወቷን በሙሉ በህፃናት ማሳደጊያ ውስጥ እንዳሳለፈች ትነግረዋለች። ካደገች በኋላም ህይወቷን ለዚህ ማሳደጊያ ህፃናት ለመስጠት እንደወሰነችና በአሁኑ ሰዓት ገንዘብ እያጠራቀመች ያለች ትልቅ ቤት ገዝታ እነዚህን ህፃናት ለመሰብሰብ እንደሆነ ትገልጽለታለች። ይህንን የምታደርገው ህፃናት ማሳደጊያው እንዲለቅ ትዕዛዝ ስለተሰጠው ነው። በማግስቱ ኦጉር ጠበቃውን ያገኘዋል። የህፃናት ማሳደጊያው መሬት የአያቱ ንብረት እንደነበረ ይረዳል። ኦጉር ማሳደጊያው እንዳይለቅ ቢጠይቅም ጠበቃው ግን የመልቀቂያ ትዕዛዙ ቀድሞውኑ መውጣቱን፣ መሬቱ ሊሸጥ እንደሆነና የአያቱን ንዛዜ ተግባራዊ ሳያደርግ ውሳኔውን የመለወጥ ስልጣን እንደሌለው ይነግረዋል። ነገር ግን ይህንን የማስለቀቅ ትዕዛዝ ለማቆም ብቸኛው አማራጭ ውርሱን በሙሉ ለበጎ አድራጎት ድርጅቶች አሳልፎ መስጠት እንደሆነ ይገልጽለታል። ያን ጊዜ ግን ከውርሱ 1% ብቻ ነው የሚቀረው። ማሳደጊያው ግን የሱ ሆኖ ይቀራል። በተመሳሳይ ሰዓት ኤሊፍ ሻንጣውን ስትሸክፍ እናያታለን። በቀሩት የህይወት ቀኖቿ ከኦጉር ጋር ለመኖር መወሰኗን ለአክስት ሳሊሃ ትነግራታለች። በማግስቱ አክስት ሳሊሃ ኦጉርን አግኝታው ኤሊፍን እንደ ልጇ እንደምታያት ትነግረዋለች። ኤሊፍ እሱን በጣም እንደምትወደውና አብራው ለመኖር መወሰኗን ብትገልጽለትም እንዲህ መሆኑ ግን በመንደሩ ሰዎች ዘንድ መጥፎ ስም እንደሚያሰጣት ያስረዱታል። ስለዚህ ልቧ ሳይሰበር እዛ አብራው እንዳትኖር እንዲያደርግ ትጠይቀዋለች። ኦጉር ወደ ቤቱ ሲመለስ ኤሊፍ ትጠብቀዋለች። አብራው ለመኖር በመወሰኗ በጣም ተደስታ ብትነግረው ኦጉር ግን ይሄ ለሷ እንደማይበጅ ነግሮ ጥያቄዋን ውድቅ ያደርገዋል። ኤሊፍ በምላሹ ደንግጣና አዝና ትታው ትሄዳለች። ምሽት ላይ ኦጉር ለጠበቃው ደውሎ የህፃናት ማሳደጊያውን ለማዳን ሲል ከውርሱ ለመውጣት መወሰኑን ያሳውቀዋል። በማግስቱ ኦጉር ኤሊፍን በቲያትር ልምምዱ ላይ ሊፈልጋት ቢሄድም አያገኛትም። በዚያ ሁለት ትናንሽ ልጆች የቲያትር ልምምድ ሲያደርጉ ያያል። በልጆቹ መካከል የሚደረገው ንግግርም በትክክል እሱና ኤሊፍ በልጅነታቸው የተነጋገሩት ነበረ። በዚህ ጊዜ ኦጉር ሁሉንም ነገር ያስታውሳል። ኤሊፍን በልጅነቱ ማሳደጊያው ድረስ እየሄደ ይጎበኛት እንደነበረ ትዝ ይለዋል። በፍጥነት ኤሊፍን ፍለጋ ይወጣና ባህር ዳርቻው ላይ ብቻዋን ተቀምጣ ያገኛታል። ሁሉንም ነገር እንዳስታወሰም ይነግራታል። ገና ከመጀመሪያው ስላላወቃት ይቅርታ ጠይቆ እንደሚወዳት ይገልጽላታል። ከዛም ኤሊፍ ወደ ኦጉር ቤት ትገባለች። እሷም ከልጅነቷ ጀምሮ ተወደው እንደነበረና መቼም እንዳረሳችው እሱ ተመልሶ እንዲመጣ ብዙ ጊዜ ስትጠብቀው እንደነበረ ትናዘዛለች። ኦጉር በልጅነቱ ዳግመኛ መጥቶ እንዲጠይቃት ስትጠብቀው እንደነበረ ስትነግረው እሱ ደግሞ እሷን ሳይፈልግ ያጠፋቸውን ረጅም ዓመታት በጣም ይቆጩታል። ዳግመኛ እንደማይለያት ቃል ገብቶ ፍቅሩን ይገልጽላታል። በዚያው ምሽት ኤሊፍ በኦጉር ጣቶች ላይ ሂና ስትቀባው እናያለን። በዚህ ጊዜ ኦጉር በጥፍሮቿ ቀለም ላይ በመሳለቁ ይቅርታ ይጠይቃታል። የህመሙ ምልክት መሆኑን ባለማወቁ እንደሆነም ያስረዳታል። ኤሊፍን በፈገግታ ይቅር ትለዋለች። በማግስቱ ኦጉርና ኤሊፍ ከርዕሰ መምህሩ ጋር ይገናኛሉ። ርዕሰ መምህሩም ስለ ኦጉር ቤተሰቦች እውነቱን ይነግሩታል። የኦጉር እናትና አባት መጀመሪያውን የሚኖሩት በዚህ መንደር ውስጥ ነበረ። ምክንያቱም አባቱ የመንደሩ ተወላጅ ነው። የህፃናት ማሳደጊያውንም በራሳቸው ጥረት የገነቡት እነዚህ ወላጆቹ ነበሩ። ሆኖም የኦጉር አያት እናቱ ልጁ መንደሩን ትታ ወደ ከተማ እንድትመጣና ንብረቶቹን እንድታስተዳድር ይፈልግ ነበረ። እሷ ግን ከባሏ ጋር በመንደሩ ያላት ህይወት መርጣ ፈቃደኛ ሳትሆን ትቀራለች። አንድ ቀን የኦጉር ወላጆች ለህፃናት ማሳደጊያ የሚሆን የገንዘብ ድጋፍ ከአያቱ ለመጠየቅ ልጃቸው ኦጉርን ይዘው በመኪና ሲጓዙ ያ አስከፊ አደጋ ይደርሳል። በዚያም ወላጆቹ ሲሞቱ ኦጉር ብቻ በታምር ተረፈ። ከዚያ ቀን ጀምሮ አያቱ በህሊና ጸጸት ሲሰቃዩ ኖረዋል። ለልጁ መሞት ምክንያት እንደሆኑ ያስቡ ስለነበረም የልጅ ልጃቸው ኦጉር ወደዛች መንደር እንዲመለስ አይፈልጉም ነበረ። ኦጉር ይህንን ታሪክ ሲሰማ በጣም ይጎዳል። ብቻውን ቆሞ ያለ ኤሊፍ መታ ታቅፈዋለች። ልታጽናናውና ህመሙ ልታቀልለት ትሞክራለች። በማግስቱ ኦጉርና ኤሊፍ በልጅነታቸው አብረው ይጫወቱበት ወደ ነበረው ቦታ ሄደው እየተንሸራሸሩ እያለ አንዳቸው በልባቸው ምኞታቸውን ይመኛሉ። ኦጉር ኤሊፍ ከጎኑ እንዳትለይና እንዳይለያዩ ይመኛል። ኤሊፍ ደግሞ ፈጣሪ ለአንድ ቀን ብቻ እንኳን ቢሆን ከኦጉር ጋር በደስታ እንድትቆይ እንዲፈቅድላት ትመኛለች።
በማግስቱ ኦጉርና ኤሊፍ የህፃናት ማሳደጊያ ውስጥ ከልጆች ጋር ሲጫወቱ እናያለን። ኤሊፍ ኦጉር ከልጆቹ ጋር ያለው ትውውቅና መቀራረብ እየጨመረ በመምጣቱ በጣም ትደሰታለች። እሷም ከሞተች በኋላ ልጆቹ እንደሚንከባከባቸው ስለምታውቅ ልቧ በሰላም ይሞላል። ቀናት ያልፋሉ። ኦጉርና ኤሊፍ በጣም የሚያምር ጊዜ አብረው ያሳልፋሉ። ኦጉር ኤሊፍ ከመሞቷ በፊት የምትመኘውን ነገር ሁሉ ለማሳካት ይጥራል። አንድ ቀን ኤሊፍ መታጠቢያ ቤት ውስጥ እያለች ከፍተኛ የህመም ስሜት ይሰማታል። መተንፈስም ያቅታታል። መሬት ላይ ወድቃ በጭንቀት ስትሰቃይ ኦጉር ደርሶ ያቅፋታል። ከጎኗ መሆኑን ነግሮ እያረጋጋት ትንፋሿ እስኪመለስላት ድረስ በክንዶች ውስጥ አድርጎ ይዛታል። በማግስቱ ኦጉር ለኤሊፍ አስደሳች ሰርፕራይዝ ያደርግላታል። እራት ከበሉ በኋላ ስጦታ ይሰጣታል። ስጦታውም ልክ እንደ መድኃኒት እንክብል የሚመስሉ ትናንሽ እንክብሎች ሲሆኑ እያንዳንዱ እንክብል ውስጥ ኦጉር ለኤሊፍ የጻፈላት የፍቅር መልእክት ይገኛል። ኤሊፍ መልእክቶቹን እያወጣች ስታነብ እንባዋን መቆጣጠር ያቅታታል። ኦጉሩም ከኋላ ሆኖ እቅፍ አድርጎ እንደሚወዳት ይነግራታል። ከዚህ በኋላ የቲያትሩ ቀን ይደርሳል። ኦጉርና ኤሊፍ መድረክ ላይ ያቀረቡት ትርኢት እጅግ ልብ የሚነካ በመሆኑ ተመልካቾች ሁሉ ያለቅሳሉ። ከዚያም ብዙ ሳይቆይ የኤሊፍ ህመም ይበልጥ ጸናባታል። ኦጉርም የፍጻሜዋ ሰዓት መቃረቡን ይረዳል። ህመሟን ለማቅለልና ለማጽናናት አቅፎ ይዛታል። ኤሊፍን በማሳደጊያ ውስጥ ያሉትን ልጆች እንዲጠብቅላት ትነግረዋለች። በህይወቷ ውስጥ የእሱ መታየት የፈጠረላት ትልቅና ምርጥ ስጦታ እንደሆነ፣ በጣም እንደምትወደውና ከሱ ጋር ረጅም ጊዜ ለማሳለፍ ትመኝ እንደነበረ ትነግረዋለች። በመጨረሻም ኤሊፍ ተሰናብታው በኦጉር ትከሻ ላይ ያለች ህይወቷ ያልፋል። ፊልሙም በዚህ ልብ በሚነካ ትዕይንት ይጠናቀቃል።